ኖቬምበር 26 2008 የህንድ ኢኮኖሚ መዲና በሆነችው ሙምባይ ከተማ የሚገኘው ታጅ መሃል ፓላስ ሆቴል። ይህ ህንጻ ከመቶ ዓመታት በላይ የህንድ የቅንጦት የታሪክና የኩራት ምልክት ሆኖ ቆይቷል። ነገር ግን በዚያች ምሽት በሆቴል ውስጥ የነበሩ በመቶዎች የሚቆጠሩ እንግዶችና ሰራተኞች በጥቂት ደቂቃዎች ውስጥ ህይወታቸው ወደማይመስል ሲኦል እንደሚቀየር ቅንጣት ጥርጣሬ አልነበራቸውም። ጥቂት የታጠቁ ወጣቶች አንዲትን ታላቅ ከተማና የዓለምን ደህንነት እንዴት ሲሉ አደረጉ። ዛሬ በማዕዘን ዓለም በዓለም ታሪክ ታይቶ በማይታወቅ መልኩ የተፈጸመውን የ60 ሰዓታት አስፈሪ ከበባ፣ የተጠለፉትን የሚስጥር ስልክ መመሪያዎችና ጀግንነትን በዝርዝር እንመለከታለን። Mumbai, India was struck once again by terrorists. Schools, colleges and the stock markets will remain shut today as the city that never sleeps comes grinding to a halt. The men who perpetrated this horror on the country's financial capital. The attackers used grenades and automatic weapons, storming into the city's largest train station, a movie theater, a hospital, and 2 5-star hotels. ታጅ ሆቴል የተገነባው እንደ አውሮፓውያን አቆጣጠር በ1903 በህንድ ታላቅ ባለሀብት ጃምስቴጅ ታታ ነበር። በወቅቱ በህንድ የነበሩ የእንግሊዝ ቀኝ ገዢዎች ህንዳውያን ወደ ትላልቅ ሆቴሎች እንዳይገቡ ይከለክሉ ስለነበር ጃምስቴጅ ለሀገሩ ኩራት ሲል በአውሮፓ ጥበብ የተሰሩ እጅግ ውብ ቁሶችን በመጠቀም ይህንን ድንቅ ህንጻ ገነባ። ለዘመናት የዓለም ነገስታት፣ የፖለቲካ መሪዎችና ባለሀብቶች የሚሰበሰቡበት የህንድ ብሔራዊ ኩራት ነበር። ሽብርተኞቹ ይህንን ህንጻ የመረጡት በአጋጣሚ አልነበረም። ታጅ ሆቴልን መምታት ማለት የህንድን ልብ መምታትና የሀገሪቱን ኢኮኖሚ ማውደም ማለት እንደሆነ ጠንቅቀው ያውቁ ነበር። ጥቃቱ ከመፈጸሙ ከአንድ ዓመት በፊት በፓኪስታን ሙራይ ድኬ በተባለ አካባቢ የሚገኝ የሚስጥር የሽብር ቡድን ካምፕ ውስጥ 24 ወጣቶች ተመልምለው ነበር። ቡድኑ ላሽካር-e-Taiba ይባላል። These are some of the few pictures the world has seen of Lashkar-e-Taiba. ከነዚህ ውስጥ በጣም ጨካኝና ታዛዥ የሆኑ 10 ወጣቶች ብቻ ለሙምባይው ጥቃት ተመረጡ። ስልጠናው ተራ አልነበረም። የባህር ላይ ጉዞ፣ የሳተላይት ስልኮች አጠቃቀም፣ የጂፒኤስ ካርታ መፈለግና የከባድ መሳሪያዎች አያያዝን ተምረዋል። ነገር ግን ከሁሉም በላይ አደገኛ የነበረው የስነ ልቦና ስልጠናቸው ነበረ። አሰልጣኞቻቸው በየቀኑ በህንድ የሚገኙ ሰዎችን መግደል ትልቅ ሃይማኖታዊ ክብር ነው እያሉ አእምሯቸውን በሙሉ አጠቡት። ኖቬምበር 26 ምሽት ላይ እነዚህ 10 ወጣቶች በትናንሽ ጀልባ ተጭነው ወደ ሙምባይ ባህር ዳርቻ ደረሱ። እንደገቡም ወደ ተለያዩ ቦታዎች ተበተኑ። ባቡር ጣቢያ፣ ታዋቂ ካፌና ሆቴሎች ኢላማቸው ነበሩ። ከምሽቱ 3:40 አካባቢ 4 የታጠቁ ሽብርተኞች ወደ ታጅ ሆቴል ዋና በር አመሩ። በወቅቱ የደህንነት ፍተሻው ጠንካራ ስላልነበረ በቀላሉ AK-47 ጠመንጃዎችንና ቦምቦችን የያዙበትን ትላልቅ ቦርሳዎች ይዘው ገቡ። ልክ እንደገቡ ያለምንም ርህራሄ መተኮስ ጀመሩ። የሆቴሉ ውብ ሳሎን በሰከንዶች ውስጥ በጭስና በሬሳዎች ተሞላ። በሆቴሉ ውስጥ ከ400 በላይ እንግዶች ነበሩ። ሽብርተኞቹ በየክፍሉና በየፎቁ እየተዘዋወሩ ሰዎችን ይገድሉ፣ የተወሰኑትን ደግሞ ታጋቾች ያደርጉ ጀመር። ታዋቂ ባለሀብቶች፣ ዲፕሎማቶችና የውጭ ሀገር ዜጎች በየክፍላቸው ውስጥ መብራት አጥፍተው አልጋ ስር ተደብቀው በጭንቀት ይጸልዩ ነበር። ሽብርተኞቹ በጆሮአቸው ባደረጉት ብልቶች ስልክ በፓኪስታን ከሚገኙ አዛዦቻቸው ጋር ቀጥታ ይገናኙ ነበር። የህንድ የደህንነት ኃይሎች በኋላ ላይ የጠለፏቸው የስልክ ንግግሮች የክፋትን ጥግ ያሳዩ ነበሩ። በፓኪስታን ያለው አዛዥ በስልክ እንዲህ ይላል። शाबाश बढ़िया काम किया तू इंच कर फोन अपनी जेब में ही रख እዚህ ያሉትን የውጭ ሀገር ዜጎች በሙሉ ሰብስቡና ግደሏቸው። ህንጻውን በእሳት አቃጥሉት። ጭሱ ከውጭ በደንብ መታየት አለበት። የዓለም ሚዲያ ሁሉ በቀጥታ ስርጭት እያያችሁ ነው። ይህ ትልቅ ታሪክ ነው ይላችኋል። በሆቴል ውስጥ ያለው ሽብርተኛ ደግሞ እሺ መመሪያውን እየፈጸምን ነው፣ እሳቱን አንድደናል ብሎ ይመልሳል። በዚህ ጨካኝ ትዕዛዝ መሰረት ሽብርተኞቹ በየበሩ እየመጡ እኛ ፖሊሶች ነን በሩን ክፈቱ እያሉ ያታሉ ነበር። የከፈቱትን ንጹሃን በሙሉ እዚያው ረሸኑ።
የሙምባይ አካባቢ ፖሊሶች እንደ አይነት ጥቃት ለመመከት የሚያስችል ትጥቅ አልነበራቸውም። የያዙት የሁለተኛው ዓለም ጦርነት ጊዜ የነበሩ አሮጌ ጠመንጃዎችን ነበር። ነገር ግን በፍርሃት አልሸሹም። በሆቴል ውስጥ የነበሩ ሰራተኞች በተለይም ዋና ሼፍ ሄማንቶ ቬሮይ ለማምለጥ ሰፊ እድል ቢኖራቸውም እንግዶቻችንን ጥለን አንወጣም በማለት በኩሽና በኩል ምስጢራዊ ክፍሎችን በር ዘርግተው እንግዶችን ይጠብቁ ነበር። ፖሊሶቹም ከነዚህ ሰራተኞች ጋር በስልክ በመገናኘት ከኋላ በርና በኩሽና በኩል ወደ ውስጥ ሰርገው ገቡ። ፖሊሶች ወደ ውስጥ እንደገቡ ከሽብርተኞች ጋር ከባድ የተኩስ ልውውጥ ማድረግ ጀመሩ። ምንም እንኳን መሳሪያቸው ደካማ ቢሆንም ሽብርተኞቹ በሆቴል ውስጥ በነፃነት እንዳይንቀሳቀሱና ትኩረታቸው እንዲከፋፈል አድርገዋል። ይህ ባይሆን ኖሮ ሽብርተኞቹ ሁሉንም እንግዶች በየክፍሉ እየገቡ ይረሽኗቸው ነበር። የፖሊሶቹ በድፍረት ወደ ውስጥ መግባት ልዩ ኃይሉ እስኪደርስ የብዙ ሰዎችን ሕይወት አተርፏል። ከ10 ሰዓታት ከባድ መዘግየት በኋላ ኤንሲጂ ኮማንዶ የተባለው የህንድ እጅግ የሰለጠነ ልዩ ኃይል ከኒው ዴሊ ደረሰ። ኦፕሬሽን ብላክ ቶርናዶ የተሰኘው ዘመቻ ተጀመረ። ኮማንዶዎቹ በሁለት አቅጣጫ ገቡ። የተወሰኑት በሄሊኮፕተር በሆቴሉ ጣሪያ ላይ በገመድ ወረዱ። ሌሎቹ ደግሞ ከታች በኃይል ሰብረው ገቡ። የሆቴሉን የደህንነት ካሜራ ሲሲቲቪ ክፍል በመቆጣጠር ሽብርተኞቹ በየትኛው ኮሪደር ላይ እንዳሉ እያዩ ማደን ጀመሩ። ሆቴሉ በከባድ ጭስ ተሞልቶ ነበር። ኮማንዶዎቹ እያንዳንዱ ክፍል ሰብረው በመግባት እንግዶቹን እያስወጡ ተፋለሙ። በዚህ ውጊያ ላይ ሜጀር ሳንዲፕ ኡኒክሪሽናን ጓደኞቹን ለማዳን ሲል ወደፊት ገስግሶ በጀግንነት ወደቀ። የእሱ መጨረሻ ቃል ወደ ላይ እንዳትወጡ የሚል ነበር። የእሱ መስዋዕትነት የብዙ እንግዶችን ሕይወት አትርፏል። ከ60 ሰዓታት ከባድ ከበባ በኋላ የመጨረሻው ሽብርተኛ ተገደለ። ታጅ ሆቴል ነፃ ወጣች። በጥቃቱ በአጠቃላይ በሙምባይ ከተማ ከ160 በላይ ሰዎች ሲሞቱ 31 የሚሆኑት በታጅ ሆቴል ውስጥ የነበሩ እንግዶችና ሰራተኞች ናቸው። ከጥቃቱ በኋላ በህንድና በፓኪስታን መካከል እጅግ ከፍተኛ የጦርነት ውጥረት ተፈጠረ። ብቸኛ የተረፈው ሽብርተኛ አጅማል ካሳብ በቁጥጥር ስር ውሎ የፍርድ ሂደቱን ከጨረሰ በኋላ እንደ አውሮፓውያን አቆጣጠር በ2012 በስቅላት ተቀጣ። ዛሬ ታጅ ሆቴል ታድሶ በድጋሚ በኩራት ቆሟል። የሆቴል ሙምባይ ታሪክ የክፋትን ጥግ ብቻ ሳይሆን በፍርሃትና በሞት ፊት ሊቆም የሚችል ታላቅ ጀግንነትና ፍቅርን ያስተማረን ታሪክ ነው። እነዚያ ራሳቸውን አሳልፈው የሰጡ የሆቴሉ ሰራተኞችና ንጹሃን ዜጎች ባይኖሩ ኖሮ የዚህ ጥቃት እልቂት ከዚህም የከፋ ሊሆን እንደሚችል ይገመታል። እናንተስ እንደዚህ አይነት አስቸጋሪ ሁኔታ ውስጥ የሰው ልጅ ላሳየው መስዋዕትነት ምን ይሰማችኋል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ክቡራን የማዕዘን ዓለም ተከታታዮቻችን የዛሬው እውነተኛና ልብ የሚነካ ታሪክ ይህንን ይመስል ነበር። ሰላምና ደህንነት ለዓለማችን ይሁን እያልኩኝ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ አስደናቂ ታሪክ በድጋሚ እስከምንገናኝ ድረስ ማዕዘን ዓለምን ሰብስክራይብ አድርጋችሁ ቆዩ። ቸር ያቆየን።